ሰውየው ነው አሉ። ላለፉት 13 ዓመት ምሳሌ ተናግሬያለሁ። ልቤን በጣም ስለነካኝ ነው ስቶሪ እውነተኛ ስለሆነ። ሰውየው ሆስፒታል ሄደ። አይኑን ያመዋል። በማሽን ሲመረምሩት በጣም እናዝናለን። በጣም መጥፎ ዜና ነው ያለን አንተ። ምንድነው? አይኖች ላይ ካንሰር ታይቷል። ሁለቱም አይኖች መውጣት አለባቸው በህይወት መኖር ካለበት። በከፍተኛ ሐዘን ሚስቱን፣ ልጆቹን፣ ቤተሰቡን ጠርቶ ዛሬ በጣም የሚያሳዝን ዜና ነው ያለኝ። አይኔ ላይ ካንሰር ስለተገኘ ሁለት አይኖች ከጠፉ ብቻ ነው በህይወት መኖረውና ሆስፒታል ሄጄ በሰርጀሪ አይኔ ሊጠፋ ስለሆነ ለመጨረሻ ጊዜ ነው ማያቸው አላቸው። ሰብስቦ አያቸው። ሁሉንም ተላቀሱ። ምን ተባለ? ሆስፒታል ሄደ። ማደንዘዣ ተወጋ። አይኑን ወጥቶ ሲያዩ ካንሰር የለበትም፣ ፈንገስ ነው። ከዛ አይኑ ታጠበለትና ወደ ቦታው ተመለሰ። ከማደንዘዣ ወጥቶ እንዴ ምን ነው ዶክተር ሲባል ኮንግራቹሌሽንስ ከዛሬ ጀምሮ ታያለ ካንሰሩም የለብህም። ካልጋው ላይ ተነሳ ሰውየው ዘሎ ወጥቶ ይወላችሁ ሆስፒታሉ ፊት ለፊት ያለችው ነጭ መኪና ሳያል ነጭ እንዲያምራል። ፀሐይ እንደዚህ ቆንጆ ነች። ዛፍ ሳያለ በቃ ሰውየው ወይኔ ዛፍ ውበቱ፣ አቤት ወፎች ማማራቸው፣ አቤት ፏፏቴው፣ አቤት ህዝቡ ውበቱ፣ አቤት ቤተሰቦቼ። አይነ ሳይወጣ ብዙዎቻችን እኮ ከተወሰደብን በኋላ ነው ብዙ ነገር የሚቆጭ። ያሁኑን መልካችሁን ከ10 ዓመት በኋላ ይሄንን መልክ ይሰጣል ቢባል ስንት ሚሊዮን ትከፍላለህ ለዚህ መልክ? አሁን ለማትፈልገው መልክ ከ10 ዓመት በኋላ ይሄን መልክ ደግመህ ልታገኘው አትችልም። ሌላ ነው መልክ። እኔ ዛሬ ከ10 ዓመት በፊት የነበረኝ መልኬን ሳየው እንባዬ ሁሉ ይመጣል። ወይ ወደፊት 10 ዓመት በኋላ ደግሞ ይሄኛው ራሱ ያምረኛል። ለምን ከ10 ዓመት በኋላ ወደ ኋላ ከምትመኝ አሁን ለምን ኢንጆይ አታረጉ? አሁን እግር ይራመድ የለ የሆነ ቀን እኮ ልጆች ልጆች ጫማዬን ሰሩልኝ። አሁን ማሰር ትችላለህ። እስቲ እግዚአብሔርን አመስግን። ምግብ መብላት ትችላለህ። እግዚአብሔርን አመስግን። የሌለህን ነገር በማሰብ ለምን ትጨነቃለህ? ሚሊዮን ሪዝን አለ ለመደሰት። መደሰት ካቃተ እስር ቤት ሂድና አንተ የሰራኸውን ወንጀል ራሱ ሰርቶ የታሰሩ ብዙ ሰዎች አሉ። አንተ ውጭ ነህ።